ሰላም ጤና ይስጥልን ኢትዮጵያውያን። this is Bigman, you are in blockchain hub። ዛሬም እንደተለመደው በአዲስ ቪዲዮ ከች ብያለሁ ጋይስ። ዛሬ ይዤላችሁ የመጣሁት አዲስ የብሎክቼን ማይኒንግ ፕሮጀክት ነው። ስክሪኑ ላይ እንደምትመለከቱት StarX ኔትወርክ ይባላል ማለት ነው። ሶ ጋይስ StarX ኔትወርክ ምንድነው፣ እንዴት ነው የሚሰራው፣ ምን አይነት ባክግራውንድ አለው የሚለውን ነገር በዲቴል የምንነጋገርበት ቪዲዮ ነው። ይህን ፕሮጀክት ጋይስ የግድ መስራትና መጀመር ያለባችሁ ፕሮጀክት ነው። ከዚህ ፕሮጀክት ጋር በተያያዘ ኮንትራክት አድሬስ፣ ኢንቪቴሽን ኮድ፣ አፑን ዳውንሎድ የምታደርጉበትን ሊንክ ኤቭሪቲንግ የመጀመሪያው ኮመንት ላይና እንደተለመደው ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ቴሌግራም ቻናሌን በመቀላቀል ግሩፕ ላይ ዲስከስ ማድረግ ይቻላል ቤተሰብ። ሶ አሁን በቀጥታ ወደ ቪዲዮ የምንሄድ ይሆናል ማለት ነው። ሌትስ ጎ። StarX ኔትወርክ ቤተሰብ እዚህ ፒንድ የሆነው ፖስታቸው ላይ ኤክስ ኦፊሻል ገጻቸው ላይ እንደምትመለከቱት ከሆነ የዌብ3 ፊውቸር ቢልድ እያደረጉ እንደሆነ፣ ብሎክቼንን ቢልድ እያደረጉ እንደሆነ ፕላስ በፓርትነርሺፕ ከአይስ ኔትወርክ ጋር እንደተጣመሩ፣ አይስ ኔትወርክ የሰራችሁ ሰዎች ሁላችሁም የምታውቁት ነው። አይስ ኔትወርክ ከአይስ ኔትወርክ ጋር ኦልሬዲ ፓርትነርሺፕ የፈጠሩ ቲም ናቸው። በጣም ቀላል የሚባል ፕሮጀክት አልነበረም አይስ ኔትወርክ ራሱ። StarX ኦልሬዲ ከአይስ ኔትወርክ ጋር ፓርትነርሺፕ ያላቸው ምርጥ የሆነ የብሎክቼን ፕሮጀክት ነው ጋይስ። ፕላስ ከሁለት ቀን በፊት በነበራቸው አናውንስመንት ላይ ጋይስ ኢትስ አ ሲሪየስ ፕሮጀክት KYC ኦልሬዲ አፕካሚንግ አፕዴት እንዳለው ተናግረዋል። ኤቭሪዋን ለKYC ራሳችሁን ያዘጋጃችሁ። KYC በቅርቡ እንደሚኖራቸው አሳውቀዋል። KYCው ከመከፈቱ በፊት ፕሮጀክቱን ጆይን እያደረጋችሁ ጋይስ ራሳችሁ ለKYC እንድታዘጋጁ ለማሳወቅ ነው። ኦኬ ቤተሰብ፣ StarX ኔትወርክ ባለፈው ኦፊሻል ኮንትራክት አድሬሳቸውን አሳውቀዋል። ይሄ ማለት ጋይስ ኦልሬዲ ባክ የተደረገ ገንዘብ ያለው ፕሮጀክት ነው ማለት ነው። እያንዳንዳችሁ ኦፊሻል ኮንትራክት አድሬሱ ባይናንስ ስማርት ቼን ላይ BNB ስማርት ቼን ላይ ነው። እዚህ ጋር እንደምትመለከቱት ባይናንስ ስማርት ቼን ላይ ነው ያስቀመጡት። ይህን ኮንትራክት አድሬስ ኮፒ አድርጋችሁ ላስት ታይም የሶሺዮ ቶክንን እንዴት ኮፒ አድርጋችሁ እንደምታስገቡ ሜታማስክ ላይ አሳይቻችኋለሁ። በዛ መሰረት ወደ ዋሌቶቻችሁ አድ ማድረግ የምችሉት ኮንትራክት አድሬስ ነው ማለት ነው። እዚህ ስክሪኑ ላይ የምትመለከቱት ኮንትራክት አድሬስ ጋይስ ኦፊሻል የሆነ ኮንትራክት አድሬሳቸውን አሳውቀዋል ማለት ነው። ፕሮጀክቱ እንዴት ነው የሚሰራው ብላችሁ ለምትጠይቁኝ ሰዎች ወደ አፕሊኬሽኑ ገብቼ አንዳንድ ነገሮችን አሳያችኋለሁ። ይህንን BSC ስካንም አስቀምጠዋል። ያስቀመጡት ኮንትራክት አድሬስ ኦፊሻል ስለመሆኑ ገብታችሁ እዚህ ላይ ቼክ ማድረግ የምችሉ እንደሆነ፣ ስለ ትራንዛክሽን ሃሹን ማረጋገጥ የምችሉት አይነት እንደሆነ አስቀምጠዋል ማለት ነው። ስለዛ ጋይስ ቶታል ሳፕላያቸውን እያንዳንዱን ቶኮኖሚክሳቸውን በግልጽ ያስቀመጠ ፕሮጀክት ነው። በሌላ ቪዲዮ ዲቴል ውስጥ ለውስጥ ያሉትን ነገሮች የማሳያችሁ ይሆናል። አሁን ፕሮጀክቱ ላይ አፕሊኬሽኑ ላይ ፕሮጀክቱን እንዴት ራን እንደምናደርግና ምን አይነት እንቅስቃሴዎች ማድረግ እንደሚጠበቅብን ላሳያችሁ። አብራችሁን ቆዩ። ጋይስ StarX ኔትወርክ ልክ እንደነ ፓይ ኔትወርክ እንደነ ቢ ኔትወርክ ምንም በ24 ሰዓት አንድ ጊዜ በመግባት ክሊክ እያደረግን ገንዘብ የምንሰራበት ፕሮጀክት ነው። ስታርት ማይኒንግ ለማለት ይህንን ሰርክል አንድ ጊዜ ክሊክ ማድረግ ብቻ ነው። ስለዛ ጋይስ ክሊክ አድርጌ አስጀምረዋለሁ ማለት ነው። እዚህ ጋር እንደምትመለከቱት የ24 ሰዓት ማይኒንግ ሴሽኔ ጀምሯል ማለት ነው። እዚህ ጋር እንደምታዩት ወደኋላ 24 ሰዓት እየቆጠረ ይገኛል።
ከዚህ በተጨማሪ እዚህ ፕሮጀክት ላይ ማየት ያለብን ወሳኝ ነገር ብዬ ማስበው ቶታል ሰፕላያቸውን እዚህ ጋር አስቀምጠዋል። 90 ሚሊዮን ስታርክስ ቶከን እንደሚኖራቸው፣ ከዛ ቶታል ሰፕላይ ላይ ደግሞ በቶኮኖሚክሱ መሰረት እንዴት ክፍፍል እንደሚነገር አውርተዋል። KYC በቅርብ ቀን KYC is coming soon ያንንም አፕዴት የተመለከትኩት ነው የሚሆነው። KYCያቸው በቅርብ ጊዜ ላይቭ እንደሚሆን ተናግረዋል። እዚህ ጋር ዋይት ፔፐር አላቸው። ዋይት ፔፐራቸውን በዲቴል በሌላ ቪዲዮ ማሳያችሁ ይሆናል። ከዛ በመቀጠል ስለ ፕሮጀክቱ ዲቴል ደግሞ የተያዙትን ባካፖች ኤቭሪቲንግ የሚያሳይ ቪዲዮ እሰራላችኋለሁ። ከዚህ ቪዲዮ ኮመንት ስር ኢንቪቴሽን ሊንክ አስቀምጥላችኋለሁ። ሪፈራል ኮድ ተጠቀሙ። ቴሌግራም ቻናሌን ሊንክ አስቀምጥላችኋለሁ። በቴሌግራም ቻናሌ የተለያዩ አዳዲስ አፕዴቶች ሲወጡ የፈጠነ ስለሚለቀቅ ሁላችሁም ቴሌግራም ቻናሌን ጆይን እያደረጋችሁ ቤተሰብ እንድትሆኑ